ትሸሻለሽ? ለምንድን ነው ከኔ የምትሸሻው? እኮ እሺ ንገረኝ፣ ግልጹን ንገረኝ። ካንተ ህይወት እንደወጣ ከፈለክ በትክክል ውጭልኝ በለኝ። በቃ በልብስ አፈልግ በአፍህ አትበለኝ። እንደዚህ እንድትለኝ አልፈልግም። ዛሬ አይደለም ይኸውልሽ፣ እኔም እንደምፈልግሽ ያሳውቅሽ ብሎ ነበር። አሁን ላይ ምንም ሊፈጠር ይችላል። በቃ እኔ ላንቺ ሆኗል። እሺ ተይኝ፣ በእግዚአብሔር እንድትይኝ ነው የምፈልገው። አልተውክም ስማኝ፣ አልተውክም ገባ አይደል? አልተውክም ስልክ ለምንድን ነው የማትረዳኝ? ለምንድን ነው የኔ ስሜት የማይገባክ? በቃ አንቺ የራስሽ ስሜት ነው የምትረጂው፣ እኔም የራሴን ስሜት ነው። እሺ ስሜትን ልረዳ፣ ግልጽ አድርገህ ንገረኝ። ለምንድን ነው እንደዚህ? እኔ እየጎዳሁሽ ነው አይደል? በቃ እየጎዳሁሽ እኮ አብሬ የምትንኮነውን ካልሆንኩ ደግሞ ከህይወት እንደወጣ አድርገኝ። እንደዚህ ለቀቂኝ፣ አንቺ እንዳትነኪ ለቀቂኝ፣ ጫፌን እንዳትነኪ እንኳን ባላ ሰማኝ እኮ። እሺ ለምንድን ነው እንደዚህ የምትሆነው? እኔ ላንቺ አልሆንም። ምን ማለት ነው? እሱን እኔ ልወስን? የመጨረሻ ነገር እያልኩህ ነው ያለሁት። የመጨረሻዬ ነው። በቃ ይኸውልሽ እኔም ማላስተካክለው አንቺ ማታስተካክይም አይደል? በቃ ሁለታችንም ማንገናኝበት መንገድ ነው ያለነው። ጋር መሆን አትፈልግም? ካንቺ ጋር መሆን ይኸውልሽ፣ አዳምጪ። አንቺ ብቻ መናገር የምትፈልጊው ነገር ተናግረሽ እንድትሄጂ አልፈቅድም። ጣፋጩም ጊዜ ሲመር ሸርተታለ ጎኔ መከዳው ጉዳይ መምሰል እንዳልተጎዳው ሸፋፈንኩት እየተቀጣው አንተን ላተርፍ ብዬ ናጣው ሸፋፈንኩት እየተቀጣው አንተን ላተርፍ ብዬ ናጣው። ሰላም እንዴት ናችሁ? እኔ በጣም ደህና ነኝ። አውቃለሁ ብዙ ጊዜ እንደጠፋሁኝ፣ ግን አሁን ተመልሻለሁ እና የጠፋሁት ቤተሰብ ጋር ሄጄ ነበረ ነው ለትንሽ ቀናቶች ከነሱ ጋር ጊዜ እያሳለፍኩኝ ነበር። አሁን ግን ተመልሻለሁ። ኦልሞስት 3 ቀን ሆኖኛል። አውቃለሁ ግን ከዚህ በኋላ አልጠፋም። ደግሞ ቪዲዮቹን እያዩዋቸው ነበረ። የማርክ ልደት ሲያከብሩለት ነበረና እነዛ ነገሮች በጣም አስደብረውታል። ብኖር ጥሩ ነበረ፣ ግን ለቀናቶች ያክል አልነበርኩም። አይነው ሊደብረው ይችላል። እሱን የሚክስለትን ነገር ግን ለማድረግ እሞክራለሁ። እንደዚህ አይነት ነገር ባይፈጠርበት ደስ ይለኝ ነበረ። ኖሬ ያንን ነገር ብክሰው፣ ግን ስቲል አረፈደም ብዬ አስባለሁ። ገና ልደቱ ራሱ 1 ሳምንት እንደዛ አካባቢ ቢሆነው ነውና እስቲ ወሩ ስላላለፈ ያው አላለፈም በሚለው እንያዘው እና ዛሬ መጣሁት ብቻ ግን እሱን ይቅርታ ለማለት ነው። እስካሁን ድረስ ስለጠፋውበት በህይወቱ አስፈላጊ በሆነበት በተወለደበት ቀን ስለጠፋሁኝ ያንን ለዛ ደግሞ ይቅርታ የሚያስብል አይነት ነገር ላዘጋጅለት ይቅርታ እንዲያደርግልኝ አስቤያለሁ ነው። እዛ ላይ ትንሽ የሰርፕራይዝ ይዤለታለሁ። ያው ትልቅ ነገር አይደለም፣ ነገር ግን በፊት እንደምስል ባለፈው ነግሯችሁ ነበረና የበፊት ስዕሉ ልሰጠው መጥቻለሁ ማለት ነው። እና ደግሞ ትንሽ ራት ልጋብዙ አስቤያለሁ። እንደዚህ አምሮብኝ የመጣሁት ለዛ ነው። እና አሁን ደውዬለት ነበረ ነው ቤት ነው ያለው፣ እየጠበቀኝ ነው ያለው። ሊወጣ ነበረ መሰለኝና አይ ጠብቀኝ ብየዋለሁ ነው። እስቲ አሁን ደግሞ እሱ ጋር እሄዳለሁ። እስከዛሬ ድረስ ላስከፉት ነገሮች በሙሉ የሚክስለትን ነገር አደርግለታለሁ። ከዚህ በኋላ ማርክም ደስተኛ ሆኖ ማየት ነው የምፈልገው። የሚያስደብረውን ምንም አይነት ነገር ስለሱ ምንም አይነት የተደበረበትንም ሆነ የሚያስከፋውን ነገር ማየት አልፈልግም። የተመለስኩትም ለዛ ስለሆነ ማለት ነው። ምን ያክል እንደከፋው ምናምን ከዚህ በፊትም ነግሮኝ ስለነበረ እነዛ ነገሮች ደግሞ ድጋሚ ወደ ህይወቱ ተመልሰው እንዲያስደብሩት አልፈልግም እና ብቻ እስኪ አሁን ደግሞ የሚፈጠረውን ነገር አንድ ላይ እናያለን ማለት ነው። እራት ጋብዘዋለሁ፣ አብረን እንያው። አሁን ደረስኩኝ። ግን እንዴት ነኝ? አምሮብኛል። ኦኬ አይከርም ግን አሁን ታሳየው ረዲት ሄሎ ክፈቱ እንጀራ ታጓጓኝ። እንዴት ነው? ሰላም
በሰላም ነው ካሜራ ይዘሽ ተቀላቀላቸው ቤተሰቦቼን ትላለህ ብለሽ እንዴት ነኝ ግን አምሮብኛል። አረ በጣም ነው ያማረብሽ። በጣም ነው ያማረብሽ። ምን ተገኘ? ምን አግኝተሽ ነው? የተገኘ ነገር አለ። ምንድነው እሱ? ምንድነው ያልሽው ደግሞ? ውልና ማስረጃ ቤት ምናምን ታስፈሪም? አዎ አንተ የምትኖርበት እዚህ ቤት ልገዛት ለገጅልኝ ነው። አይ አረ ደስ እንድንኖር ዳነሽ አንቺ ግን አትረቢምሽ። እቺ ነገር እንደዚህ ተቀነጣ ምንድነው? ምን ጀምረሻል? በዚህ በጣም አዝኜብሻለሁ። ጥለሽኝ ጠፍተሽ እዚህ አሁን ምንም እንዳልተፈጠረ እያስመሰልሽ ነው። አይ ለሱ በመጀመሪያ ይቅርታ። ምንም ይቅርታ የሚባል ነገር የለም። አሁን ይኸውልሽ የሆነ ቦታ የምንሄድበት ቦታ አለ። ካልሆነ እንሂድ። የት ነው? የሆነ እንትን ጉዳይ ማስፈጸመው ጉዳይ አለኝ። ኦኬ አብረን እንሂድ ካልሽኝ እሺ እንሂድ። አይ እኔ ልጠብቅ ደክሞኛል። ማለት ቤት ውስጥ ብቻሽን? ኧረ ይደብርሻል። የምር እንሂድ። እዚህ አረፍ ብዬ ረፍት አድርጌ በደንብ ምናምን ልጠብቅ። ከዛ ቢያንስ የእኛውን እንድታሚኝ። ከሩቅ ነው የመጣሽው? እሺ አልቆይም። ቶሎ ነው ነበረ ነው ግን ለምን ሄድኩኝ ደግሞ? እሺ ንገሪኝና ወይ ደግሞ በኋላ እንትን ትይኛለሽ። እኔ ያሰብኩት ዛሬ እራት እንድንወጣ ነበር። እሺ ደርሼ ልምጣ። በቃ ሁሉም ነገር እንትን አወራሻለሁ። አትቆይም ግን? እሺ አልቆይም፣ ቶሎ ነው የምመጣው። ነገር ግን እንዳይደብርሽ፣ በካሜራማንም አለሽ፣ አይደብራችሁም። ቤተሰቦች አሉ፣ ከዛ በላይ ቤተሰቦችሽ አሉ። ያው ለትኝ እራትም ከሆነ ደግሞ ገና ልብስም አልቀየርኩም፣ ምንም አልተዘገጃጀሁም። አምሮብካል እንደዚህ ራሱ ምን እኔን አይተህ ነው እንደዛ? አንቺ ተዘጋጅተሽ ነው? ምን አስበሽ ነው? እኔማ ካንተ ጋር እራት እኔ ደስ ይለኛል። እሺ መጣሁ በቃ ብቻ ጀመር መጣሁ። ግን ሌላ ነገር እንትን እንዳትሉ፣ እኔ ስመጣ አብረን እንሄዳለን። እሺ ግን እንደጨረስክ እና ቶሎ ለመምጣት ሞክር ወይ? በቃ እደውልልሃለሁ፣ ችግር የለውም። እንዳይደብርሽ ቲቪ እያየሽ ፊልም ከፍተሽ ምናምን እያየሽ። እሺ እስኪ ጋብዘኛ አንድ ፊልም ጋብዘኛ። ኢንቱ ዘ ባትላንድ ወይ አየርማን ሱፐርማን። እሺ ጋይስ ጋብዞኛል። እስከዛ ፊልም ነኝ ወይስ ግን አሁን በቃ እሄዳለሁ ምናምን ስላለ እራት እስከምንወጣ ድረስ ሰዓት አይኖረንም እና ቤት ውስጥ ትንሽ ነገር እናዛለን። ኬክ ምናምን ባዝለት ለአሁን የምትሆን ነገር ብቻ፣ እሱ ጥሩ ሀሳብ ይመስለኛል። ሌላ ደግሞ አበባ ያስፈልገኛል። ስለዚህ እሱን ነገር አንድ ላይ እንዘዝ ማለት ነው። ጋይስ መጥቶልናል። ስለዚህ ነገር እንዳለ ደረሰ። እዚህ ጋር አበባ አለኝ። አይኑ ትንሽ ነገር ነው ትሉኝ፣ ግን እስቲ እናስተካክለው ነው። ቢያንስ በራት ስለሆነ ልብስ ያሳትፍ ራሱን አልተኩትም። በነገራችን ላይ አሁን አበባውን እንዲህ ልበታትን በኬክ ምናምን ብቻ ቤት ውስጥ ላሳልፍ ብዬ ነው እንጂ እራት ይዤ እወጣለሁ፣ ግዴታ ነው። አልተቀላቀለም። እሺ እዚህ ጋር ቀነጠስኳት። እንዴት ሳድርጌ የሁዴን ላሳይ፣ ምን ቃል ተናግሬ ፍቅሬን ልግለጽልህ? ጨነቀኝ ጠበበኝ ጠፋኝ የምልህ፣ እወቅልኝ ባክህ እንደምወድህ። በኖርኩበት እድሜ በስካሁን ዘመኔ እንዳንተም ወደው ሰው የለኝም እኔ። ትናንትናም ዛሬም ነገም ለከርሞ ልቤ አይለወጥም ሁሌም ያንተው ነው። አንተ ያላየኸውን
ፍቅርህ ውስጥ ይሰርቶ ገብቶበት ተኝቷል መስኮት በሩን ዘግቶ ለኩሶ ደግሞ ቀልድ ያልቃል። ስለዚህ ወይሱ ሲመጣ ለኩሳለን። ግን እስከዛ ድረስ ስዕሉ አለ እና እሱን ላሳያችሁ ለማለት እዚህ የሳዲ ነገር ታውቁት ይሄ እርሳስ ሳዲ ጋር ልንቀሳቀስም እንደዚህ ማስደግፍበት አይደብረውማ። ኦኬ አንተው ነው አንተ ያላየኸውን ቤት ፍቅርህ ውስጥ ይሰርቶ ገብቶበት ተኝቷል መስኮት በሩን ዘግቶ የሰራውን ቤት አታውቀውምና ልብህ ቁልፉን ይስጥህ እየው ክፈትና በጣም 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 ነው እምወድህ በጣም 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 ነው እምወድህ። በራሱ ቤት ትንሽ እንኳን እንደ ምንድነው? ተኝተሽ ነው? አዎ ተኝቼ። ኦ ማይ ጋድ ምንድነው እንዴ? እራቱ ቤት ውስጥ ነው እንዴ? ሃፒ በርዝዴይ ቱ ዩ ናና እንዴት ነው? እንዴት ነሽ? ወደድከው? ሲያምር በጣም ነው የሚያምረው። ምንድነው? ለኔ ነው? አይ አውቀሽ ነው ቤት ውስጥ እንደዚህ ያደረግሽው ወይስ? እኔ እኮ በቃ ተጣድፌ መጣሁኝ። አዎ ግን ወጣሁኝ ስትለኝ ለምን ትንሽ ነገር አላደርግም ብዬ አሰብኩኝ ነው። ትንሽ ነገር አደረግኩ። እንደዚህ ልቁራፍ። አይ ቆይ የድካሜን ባላይ ባይቀናኝ ዓለም ብታዳላ ባይሆን እንዳሰብኩት ባይሰምር ኑሮ ምን ባይሞላ አይከፋኝም ደስታ ነው ስልሽ የኔ ፍቅር ከጎን ያለሽ ምቷንቺ ነሽ ለልብ ፎይታ ትርታ አማረበት። ይሄ ደግሞ ሻሞቹ ሲያሽቃብጡልህ ምን ነው? አይ በጣም እያበሩ ነው። አይ አንቺ ነሽ ያበራሽው እንዴ? በጣም አምሮብሻል። ከዛ እንደዚህ እኔ እኮ የራት ፕሮግራም መሰለኝ እንዴ? እራት ነው? እራትማ ቆይ ገና ነው። እራት የት አለ? ገና ነው። ቆይ ይሄን ስለማመጣ ቤት ውስጥ ብዬ ነው። የሁሉ ሻማሽ ለኔ ነው? የሁሉ ማጣፋው ሻማ ነው ወይስ? ምንድን ነው ለቁረስ? ገና እንደመጣው ነው ቆርሳሽ? አዎ መጀመሪያ ግን በደንብ ቢሻርክ እዚህ ልደት። እሺ አዎ ደስተኛ ነኝ። በጣፊ ያላሰብኩትን ሰርፕራይዝ እኔ ደግሞ ውጪ ገና ሻወር ወስጄ ምናምን እንሄዳለን ምናምን ብዬ ስላስብ ውጪ ነበር የጠበኩት። ነገር ግን ልዩ ሰርፕራይዝ ነው። አም ሃፒ በጣም አመሰግናለሁ። አይባልም ክበሪልኝ። እኔም ልደትሽን ለማክበር ያብቃኝ። አሜን። በአንድ አፍ አሜን ብለሻል። ይህንን ነው የምለው። ቆሜ ልቁረጥልሽ ወይስ ቁጭ በይ? ሲያምር ቁራስ አንድም ሰው እንዳይቀር ግብዣ ለቤቴ ሌላ አዲስ ምዕራፍ ሊይዝ ነው ሕይወቴ። ይሄው ዕድሜ ለሷ በፍቅር አምኖ ጎኔ እኔም ወግ ደረሰኝ አይኔ ላይ ነው ባይኔ አይኔ ላይ ነበረብኝ። አንተ ነህ
እኔ ጎርሳለሁ። ማልጎርሰው ነገር የለም። እሺ ይጣፍጣል በጣም ስዊት ነው ግን አልቀመስኩትም እኮ በጣም ይጣፍጣል አልኩሽ። እኔ እኮ ግራ ነው የማጋባው። አሁን ሳልቀምሰው አቅምሽ ኧረ በደንብ እሺ እንኳን ተወለድክ በድጋሚ ቀሪውን ጊዜ ከእግዚአብሔር ያሳምርልክ። አሜን የደስታ ያድርግልህ። አሜን 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 አሜን። እኔ ቤት ውስጥ ተቀምጦ አዲስ ዕቃ ታዲያ እየታየኝ ወይ አልደበቅሽው? እሺ ላምጣልህ። የኔ ነው? አዎ እስቲ እኔ በልደቴ ስጦታ እንዴ ከፍተሽ ነው እንዴ የምትሰጪኝ? ኦ እንዴት ነው ቤተሰብ? ያምራል። ነጭ ሸሚዝ ትወዳለህ? አዎ እኔ በጣም ነው የምወደው። ባለፈው ዛሬ ቆጣን ብዬ ነበር ያዘዝኩት። ቴንክ ዩ እና ልለካልሽ ወይስ? ደስ ይለኛል፣ ግን ከዛ በፊት አንስቶታለህ እንዴ? በስጦታ ለመሸብሽ ነው ዛሬ። እሺ ስጪኝ፣ ደስ ይለኝ። ዘይለ ምን ወረቀቱ? ኦኬ ውልና ማስረጃ ደስ ይላል። ቤት ገዝቼልህ። እሺ እዚች ጋር ትፈርምልኛለህ? በስራስ? ኦ ማይ ጋድ አላሳየኋቸውም። እንዴት ነው? ኧረ በስመ አብ ሲያምር። ሳሰጭኝ ያልከኝ አልነበር? ቤተሰብ እኔን ይመስላል። አሁን ይሄ መልክና ይሄ መልክ ይገናኛል? ይሄ ስንት ጊዜ ወጡ ነው? እርሳሲዝ ውስጥ ደግሞ ሳሪ ውስጥ እንዳይመስላል ራሴ የፈረምበታል። ግን አልፈረምኩበትም እኮ ተጻፈበት ወይስ? አይ አልፈልግም። እዚህ ጋር ስምሽን እና ፊርማሽን እና ይሄ እንትኑ ልደቴ እንዲደምቅልሽ ይሄንም ልልበስልሽ ነው ወይስ? ደስ ይለኛል። ቴንክ ዩ ልበልና ደስ ይለኛል። እንደዚህ ልበስን ነው። ኦኬ የገዛሁልክን በዛው ቤተሰቦች ይዩት። እሺ እዛ ስዕልን የት እንዳስቀምጠው አልበቃም፣ ብቻ ግን አስቀምጣት። እኔ ማስቀምጥ መኝታ ቤቴ ላይ ነው የሚቀመጠው። ማታ ማታ ልታየው ነው ወይስ የራስህ ምስል ነው? አረ በስመ አብ ሲያምር ለግብር ሲያምር። በቃ እኔ አሁን ወይ ልክፈታው ከፈትኩት ያላንተ እርዳታ። ማነው? ማለት የሆነ ነገር ይጠራሻል መሰለኝ። በጣም ይታወቀኛል። ልብ የእሱ ነገር የለ ወጥቶ ያመጣኛል እኮ። ምንድን ነው ለመጣሽ? ማለት ለምን መጣሽ? ምን ማለት ነው? ምንድን ነው የሚያስመጣ ነገር ማለት ነው? ለምጣት የሚያስመጣ ነገር እኔ ከህይወት ከገባሁ በስተቀር ማለት ነው። ሁሌ ታየኛለህ፣ ሁሌ ታገኘኛለህ ብዬ እኔ ሁሌ እንጃን የሚያስጠላኝ ነገር ከአንተ ጋር ካለ ካሜራ ለማውራት ስመጣ ሁሌ ካሜራ ይዘህ የምትጠብቀው ነገር እኮ። እኔ ደግሞ በካሜራ ላወራሽ ስመጣ ደግሞ ያልጠበቅኩትን ነገር ካለ ካሜራ ነገ መምጣት ትችላለህ አይደለ? እኔ ምንም በቃ እኔ ምን ላሳየህ? በባዶ ከምታወራቸው ምን እየሆንክ ነው ያለኸው? እኔማ በእኔ ቤት የለ በቃ እኔ ከአንተ ጋር ነገሩን ከካሜራ ውጭ አውርቼ ልስማማ ይመስላል። በጣም የምትስማሚ ይመስላል። እኔ ነው እንደዚህ ሆኜ እሺ፣ ደህና ማለት ምንም እንዳላስብ ነው። ኖርማል ካንተ ጋር ላውራ፣ ካንተ ጋር ካለ ካሜራ ማውራት አይቻልም። በር ገንጥለሽ ነው የገባሽው። በር ዘግቼ አይደለም የሆነ ነገር እያደረኩ ያለሁት። እና በር ዘግተህም ማለት ትፈልጋለህ? በር ዘግተህም ልታረግ ፈልጋለህ? አንቺ እንደምታስቢው የሆነ ነገር ሆኖ ምናምን ተፈጥሮ እንዳይመስልሽ ብዬ ነው። ቆለፌ አይደለም እያደረኩ ያለሁት። እኔ ምን እንዳስብ ነው? ትናንት እንደዛ እንደዚህ
ደውለሽልኝ ወይ እሱ ደውሎልኝ ለምን አጠሩኝ? ለምንድን ነው ደውዬ የምጠራ? እኔ ግዴታ ካሜራ ይዤ እንደዚህ ነው ብዬ ነው አንተ ማውራት ያለብኝ? ከካሜራ ውጪ አንተ ማናገር አልችልም? በቃ ችግራችንን ሁሉንም መፍታት ያለብን ካሜራ ላይ ነው። ተጨቃጨቅን እስከ ዛሬ እሱ ይብቃና እንጨቃጨቅ ካለ ካሜራ ላውራክ እኔ እናንተ እንግባባ በየባሰው አንተ ምን ማለት ነው? እንደዚህ ሆነ እኮ ባላ ከኔ ጋር ታወራም ትፈልጋለህ? እንደዚህ አድርጋ ከኔ ጋር ታወራም ትፈልጋለህ? ልደተኛ ከበረችኝ ምንም የተፈጠረ ነገር አለ? በአመት 3 ነው 4 እኔ ሺ ጊዜ የሚከበረው ለኔ ነው አይደል? አንቺ አይደለም። ሺ ጊዜ ነው አይደለም። እዚህ ጋር ገባህ አይደለ? እኔ የሆነ ነገር ሳረግ ኢቭን ይኸውልህ ምንም እየተካሄደ አይደለም። እሷ የምትፈልገውን ነገር እያሰበች ነው አይደል? በቃ ያሰብሽውን ነገር ሆኗል። ምንም ነገር የሚፈጠር አይደለም። ያሰብኩት ነገር ትክክል ነው። ነይ ቁጭ በይ፣ ዝም በያቸው። አንቺ የምታስቢ ሁሌ በአንድ መንገድ ነው የምታስቢ። እንኳን ሆነ በቃ ያደረኩትም እንኳን አደረኩ በቃ። እሺ ውጪ እኮ እሺ፣ ሰው እውነቱን ንገረኝ። እኔ ካንተ የምፈልገው እውነቱን ንገረኝ። እሺ በቃ ምንም ነግርሽ መደበቅም አያስፈልግም። ምንም ነግርሽ ነገር ፕሮግራማችንን አታበላሽብን። በቃ ህይወት አትረብሻል። ህይወቴ ላይ እየመጣክ እኔንም ህይወቴ እንድትረብሻው አልፈልግም። ገባህ አይደል? ማትፈልገኝ ከሆነ ያንተንም ህይወት አልረብሻው። እሺ አትረብሽ፣ ግልጹን ንገረኝ። እኔ ህይወት ላይ መተክ ህይወቴ እንድትረብሻው እኮ አረብሽሽ። በቃ አረብሽሽም። ይኸውልሽ አረብሽሽም ማለት በቃ አንቺ የምትፈልጊውን ነገር አድርጊ፣ እኔም የምፈልገውን ነገር አደርጋለሁ። አንቺም ከምትፈልጊው ሰው ጋር ሁኚ፣ እኔም ከሷ ጋር እሆናለሁ። በቃ ይሄንን ነው አይደል የምትፈልጊው? እንዲህ እንድልሽ ነው አይደል? በቃ ውጪልኝ፣ ችግር የለውም። ገባ ቢገባክ እኔ ከማንም ሰው ጋር አልሆንኩም። እስካሁን ድረስ አንተና ፍቅር ካለው እያልኩት ያለው በጣም አታፈቅሪኝም። ውጪ ማሰብ ብትችል ቢገባክ እኔ ነኝ እያልኩት ያለው ምንም አድርገልሽ አይደለም። በቃ ሰላሙን አትንሹ፣ ውጪ እንዴ አንቺ ገባሽ? አንቺ ይመለከታታል። ካሁን በኋላ እያንዳንዱ ነገር ላይ ይመለከታታል እኮ ይመለከታታል። በቃ ጓደኛዬ ናት፣ ይመለከተኛል። ቢያንስ ፍቅረኛክ ነበር። ስለሷ እኔም ይመለከተኛል፣ እሷም ይመለከታል። አይደለሽም ስቲል እሺ፣ ስለዚህ አያገባሽም። እንደሆነ ውጪ እስቲ እኔ አልፈልግም ይኸውልሽ አልፈልግም በቃ አልፈልግም እያልክ በህይወቴ እንድትጫወት አልፈልግም። እሺ ገባህ አይደለ? አንቺ አልተጫወትሽም በህይወቴ። አንቺ በህይወቴ አልተጫወትሽም፣ በጊዜ አልተጫወትሽም። አንተ ነህ ያስቀረኸኝ። ገባህ አይደለ? ከህይወትህ ከዳንተ አንተ ነህ ያስቀረኸኝ። አሁን ሜት ይቻላል። አስቀረኸኝ ደግሞ ከኔ ጋር መሆን ግዴታ አለብህ። አልሆነም። እስቲ ማመን እንዴት እንደምታስገድጂኝ ኧረ በፈጣሪ በእግዚአብሔር ተይኝ። እሺ ተይኝ በቃ አልተውህም። ተይኝ ስትበይ ለምን ደግሞ አሰሚ እኔ ስታወኝ ስለ ለምንድን ነው የማታወኝ? ታወኝ ስለ ለምን አልተውከኝም? ዝቅ እያለች ያለችው ስለምታፈቅር ነው። ኦኬ ትናንትና በራፏ ድረስ ሄጄ በመደብደቤ ለኔ ብላ ነው እያደረገች ያለች። ገባ አይደለ? እኔ የተፈጠረውን ነገር ላስረዳ። አንተ በተገናኘ ቁጥር እንደ ኤሌክትሪክ ትሆናለህ። በተገናኘ ቁጥር ድብድብ። እኔ ምን ላድርግሽ? አሁን ልታስረዳት ነው የመጣችው። ማርክ ሲጀመር ኤፍሬም ማርያምን ለመረዳት እንኳን የሚሆን ሰው አይደለም። ምንም ለማስረዳት እንኳን አይዘችም። በላይ ነው መበጥበጥ አልፈልግም። ገባ አይደለ? የማንን ነው ሰው? የሷን ሀሳብ ነው ሰው? የሷን ነው ምሳ ከዚህ በላይ እንዲደጋገም አታርጓለህ። የሷን ነው የምሰማው። አዎ ገባ አይደል? ካሁን በኋላ ግን እኔም ህይወት ላይ መጥቼ እንዲህ አንተ ምን ህይወት ላይ መጥተህ ህይወቴን እንድትረብሽ አልፈልግም። ገባ አይደል? እኔ አብሬክ መሆን እፈልጋለሁ እያልኩህ አንተ ግን አብሬሽ መሆን አልፈልግም ትላለህ። እኔ አልፈልግም ስል ደግሞ የኔ ህይወት እንድትረብሽ አልፈልግም። ገባ አይደል? እየነገርኩህ ነው ያለሁት። የሚቆጭህን ነገር አታድርግ። ኦኬ አንቺ እኔን የሚቆጨኝ ምን ነክቶክ ነው? ምን ሆነክ ነው እንደዚህ የምትሆነው? እኔ ምንም የሆንኩት ነገር አይደለም። ምንም አልሆንኩም። እሺ ምንም አልሆንኩም። ቤዛ በቃ አይመለከትሽም። ምንም አልሆንኩም። እሺ እኔ ምንም አልሆንኩም። የሆንኩን ነገር በግልጽ ነገረኝ። እሺ አታስጨንቀኝ። ምን እንደሆነ እንድጎዳ አታድርገኝ። ለምንድን ነው እንደዚህ የምትሆነው? ረበፍጣሪ እሺ ለምንድን ነው እንደዚህ የምትሆነው? እሺ ተይኝ፣ በእግዚአብሔር እንድትይኝ ነው የምፈልገው። እሺ አልተውክም። ስማኝ፣ አልተውክም። ገባ አይደል? አልተውክም ስልክ ለምንድን ነው የማትረዳኝ? ለምንድን ነው የኔ ስሜት የማይገባክ? በቃ አንቺ የራስሽ ስሜት ነው የምትረጂው፣ እኔም የራሴን ስሜት ነው። እሺ ስሜትን ልረዳ፣ ግልጽ አድርገህ ንገረኝ። ለምንድን ነው እንደዚህ የምትሆነው? ምንድን ነው ግልጽ አድርጌ እንድነግርሽ የምትፈልጊው? ልነግርሽ ስመጣ እሺ እባክሽ እንዲህ ከሆነ ንገረኝ። ለምን ከኔ ትሸሻለሽ? እሺ ለምንድን ነው ከኔ የምትሸሻው እኮ? እሺ ንገረኝ፣ ግልጹን ንገረኝ። ካንተ ህይወት እንደወጣ ከፈለክ በትክክል ውጪልኝ በለኝ። እሺ እንድትወሽ በልብስ አፈልግ በአፍህ አትበለኝ። እንደዚህ እንድትለኝ አልፈልግም። ዛሬ አይደለም ይኸውልሽ፣ እኔም እንደምፈልግሽ ያሳውቅሽ ብሎ ነበር። አሁን ላይ ምንም ሊፈጠር ይችላል። በቃ እኔ ላንቺ መሆን ሰው አይደለም ማለት ምን ማለት? እሺ ትሆናለህ፣ እኔ እፈልጋለሁ። እሺ ትሆናለህ፣ እኔ ትሆናለህ ካልኩ ትሆናለህ ነው። እሺ ለምንድን ነው እንደዚህ የምትሆንብኝ? በእግዚአብሔር እኮ ለምንድን ነው እንድታለቅሽ አልፈልግም። እሺ አታልቅሽ።
እንድታለቅሽ አልፈልግም። እሺ ለምንድን ነው እንደዚህ የምትሆንብኝ በእኔ ላይ? እኔ ምንም አልሆንኩም። እሺ ለምንድን ነው ከሌላ ሴት ጋር እንደዚህ የምታደርገው? እኔ ምን አድርጌያለሁ? እሺ በአንተ ላይ ምን ያደረኩት ነገር አለ? ምን አደረኩብህ? ለምንድን ነው የምትሰብረኝ? ለምንድን ነው? እሺ ወይ ከነጭራሹ ከህይወት ይውጭልኝ በለኝ። እሺ አይደለም አንቺ ተመላለስክ፣ አትጉዳኝ ወይ ውጣልኝ። ለምንድን ነው የምትጎዳኝ? ኦኬ እኔ እየጎዳሁሽ ነው አይደል? በቃ እየጎዳሁሽ እኮ አብረን የምትሆነው ካልሆንኩ ደግሞ ከህይወት እንደወጣ አድርገኝ። ለቀቂኝ፣ አንቺ እንዳትነኪ ለቀቂኝ። ጫፊን እንዳትነኪ እንኳን ባላ ሰማኝ እኮ። እሺ ለምንድን ነው እንደዚህ የምትሆነው? እኔ ላንቺ አልሆነም። ምን ማለት ነው? እሱን እኔ ልወስን? የመጨረሻ ነገር እያልኩህ ነው ያለሁት። የመጨረሻዬ ነው። በቃ ይኸውልሽ እኔም ማላስተካክለው አንቺ ማታስተካክይም አይደል? በቃ ሁለታችንም ማንገናኝበት መንገድ ነው ያለነው። ጋር መሆን አትፈልግም? ካንቺ ጋር መሆን ይኸውልሽ፣ አዳምጪ። አንቺ ብቻ መናገር የምትፈልጊው ነገር ተናግረሽ እንድትሄጂ አልፈቅድም። አዘብኩት ይሄን ምድር ጣፋጩን ጊዜ ሲመር ሸርተታለ ጎኔ መከዳው ጉዳይ መምሰል እንዳልተጎዳው ሸፋፈንኩት እየተቀጣው አንተን ላተርፍ ብዬ ናጣው አልተጎዳው ሸፋፈንኩት እየተቀጣው አንተን ላተርፍ ብዬ ናጣው ዛሬ ደስተኛ እንደምፈልጋት አውቃ ትጫወትብኛለች፣ እንደማፈቅራት አውቃ ትጫወትብኛለች። በትክክለኛ ነገር ምንድን ነው የምትፈልገው? ታስፈልገኛለች። ነገር ግን እሷ የምትረዳኝ ሁሌ በአጓጉል መንገድ ነው። እኔ ከጎን አውቃለሁ። ነገር ግን እሷ የምትረዳኝ ነው ይሄንን አይደለም። እሷ ማሰብ በምትፈልገው መንገድ ነው እያሰበች ያለችው። ተይኝ ስላታለሁ። እኔ ከልቤ ይመስላታል ተይኝ ስላት፣ ነገር ግን ሁሉንም ነገር ታውቀዋለች። ቶሎ ፍቅሬም እንደማይቀዘቅዝ ታውቀዋለች። ከልቤ እንደማፈቅራትም ታውቃለች። ነገር ግን በእኔ ላይ እንደዚህ አይነት ጨዋታ፣ እንደዚህ አይነት ቀልድ